ሙስሊም ጓደኞቼ ይህንን ጥያቄ በስርዓት የምትመልሱልኝ ከሆነ ዛሬውኑ እስላም ሆናለሁ። አብርሃም 2 ልጆች ነበሩት። የአንደኛው ስም ይስሐቅ ነው፣ የአንደኛው ስም ደግሞ እስማኤል ነው። እናንተ የምታምኑት በእስማኤል ነው። አላህ ቃል ኪዳን የገባው ለእስማኤል ነው ብላችሁ ታምናላችሁ። በእስማኤል የምታምኑ ከሆነ ደግሞ በሌሎች ነቢያት ማለትም በኢየሱስ ክርስቶስ በኢሳ ማመን ማቆም አለባችሁ፣ በነ ዳዊት፣ በነ ሙሴ፣ በነ ዘካርያስ። ምክንያቱም እነዚህ ሁሉ ነቢያት የመጡት ከይስሐቅ ስለሆነ ከአብርሃም ልጅ ከይስሐቅ ስለሆነ ማለት ነው። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ወይንም የነቢዩ መሐመድን ነብይነት መቀበል የምንችለው እሱ ከይስሐቅ ትውልድ ሐረግ ሲመጣ ብቻ ነው። ኦኬ ቢስሚላህ። እንግዲህ ወገናችን ጥሩ ጥያቄ የጠየቀ ቢሆንም ነገር ግን እንደ ፕሬሚዝ የተጠቀመው የክርስትናውን አንደርስታንዲንግ ነው። እሱ ምንድነው? አምላክ ቃል ኪዳንን የገባው ለይስሐቅ ስለሆነ ከይስሐቅ ዘር ውጪ ያሉት አካላት በፍጹም ነቢይ ሊሆኑ አይችሉም የሚል እምነት አላቸው። ከእስራኤል ውጪ ነቢይ አይነሳም ይላሉ። ስለዚህ በክርስትና ዓለም ነብይነት የሚሰጠው በዘር ነው። ኦኬ ዘር ተኮር የሆነ ምርጫ ነው የሚሰጠው። ይሄ ደግሞ በእስልምናችን የለም። አምላክ ከእስራኤል ብቻ ወይ የእስራኤል ዘር ላይ ብቻ ትኩረት አድርጎ ነብይን አያስነሳም። በእስልምናችን ያ የለም። ኦኬ ስለዚህ እኛ በእስማኤልም እናምናለን፣ በይስሐቅም እናምናለን። ይስሐቅ የተባረከ ነው፣ አስም እስማኤልም ደግሞ የተባረከ ነው። ቁርአን ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 74 ላይ በችሮታው በነብይነት የሚሻውን ይመርጣል ይላል። ስለዚህ አላህ Subhanahu Wa Ta'ala በዘር ሳይሆን የሚፈልገው ነው። ከየትኛውም ወገን ከየትኛውም ዘር ከእስራኤልም ከእስራኤል ውጪም ነቢያትን ይመርጣል። ስለዚህ ዘር ተኮር የሆነ ምርጫ በእስልምናችን የለም። በምዕራፍ 2 ሱረቱል በቀራ ቁጥር 136 ላይ እንዲህ ብሎ ይናገራል። በአላህና ወደኛ በተወረደው ቁርአን ወደ ኢብራሂም ወደ እስማኤልና ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹም በተወረደው በዚያ ሙሳና ኢሳ በተሰጡት በዚያ በነቢያት ሁሉ ከጌታቸው በተሰጡት ከእነርሱ አንድንም መካከል የማንለይ ሲሆን ይላል። በአንድም መካከል የማንለይ ሲሆን አመንን በሉ ይላል። ስለዚህ በእስማኤልም እናምናለን፣ አዎ በይስሐቅም እናምናለን። እሺ በሱረቱ ሳፋት ምዕራፍ 37 ላይ ከቁጥር 113 ጀምሮ በእርሱና በይስሐቅ ላይ ባረክን ይላል። ይስሐቅ የተባረከ ነው ይላል። አዎ ይስሐቅ የተባረከ ነው። ከሁለቱም ዘሮች በጎ ሰሪ አለ፣ ለነፍሱ ግልጽ በዳይም አለ ይላል። ኦኬ አዎ ዘር ተኮር ሳይሆን በጎ ሰሪ ከዘሩ ሊመጣ ይችላል፣ በዳይም ደግሞ ሊመጣ ይችላል ይላል። ስለዚህ ይስሐቅ የተባረከ ነው ማለት እስማኤል የተረገመ ነው ማለት አይደለም። እስማኤል የተባረከ ነው ማለት ይስሐቅ የተረገመ ነው ማለት አይደለም። ለዚያ ነው ምንም ያህል ይስሐቅ ቢባረክም ሌሎችን ብሩካን ናቸውና ቃል ኪዳን አምላክ ከሁሉም ጋር ይዛል። በምዕራፍ 2 ቁጥር 126 ላይ ስለ እስማኤል ተናግሮ ቃል ኪዳንን ከእርሱ ጋር ያዘን ይላል። አምላካችን ሲመርጥ ነቢያትን በዘራቸው ሳይሆን የሚፈልገውን አስፈላጊ በሆነበት ወቅት በየትኛውም እሱ ነብይን ያስነሳል። የመጨረሻው ነብይ ነቢያችን መሐመድ ቢሆኑ እና ይህን ይመስላል። ሰላም አለይኩም።